ሰላም እንዴት ናችሁ? ክብሯን በያላችሁበት ሰላማችሁ ይብዛ። ዛሬ የምንሰራው ቺክን ፍራይስ ይሆናል ወይም ደግሞ ዛፍራን ራይስ ይባላል። አሰራሩ ቀለል ያለ ነው። እዚህ ጋር የምናየው የካሮት ፍቅፋቂ ይሆናል። ካሮት ፈቅፍቀን አዘጋጅተናል። አንድ ካሮት። እዚህ ጋር አንድ ሽንኩርት ፈቅፍቀን አዘጋጅተናል። እዚህ ጋር አንድ ነጭ ሽንኩርት በደቃቁ ከትፈን አዘጋጅተናል። እዚህ ጋር ቶማቶ አንድ ቶማቶ እና አንድ ይሄኛው የቶማቶ ፔስት እናዘጋጃለን። እዚህ ጋር የምትመለከቱት ደግሞ ዶሮ ነው፣ የዶሮ ስጋ ነው። ዶሮን ስጋ ለአንድ ሰዓት ማሪኔት አድርገን ፍሪጅ እናስቀምጣለን። እየተጠቀምኩትኝ ኩዝባራ ወይም ኮሬንደር ትንሽ እየከትፈን ከዛ በኋላ ዛፍራን ቀይ የምታዩት ዛፍራን ነው። ከዛ ጨውና ጥቁር ወይም ብላክ ፔፐር አድርገን ጥቁር ቅመም አድርገን ከዛ ደግሞ ዘይት ትንሽ አድርገን ጨው አድርገን ለአንድ ሰዓት ፍሪጅ እናስቀምጠዋለን። ይሄ ስጋ ነው፣ እንጠብሰዋለን በኋላ ማለት ነው። እዚህ ጋር መጥበሻ አዘጋጅተናል። ዘይት አድርገናል። ነጭ ሽንኩርት፣ ቲማቲም፣ በመቀጠል ይሄንን እንጨምራለን። እዚህ ጋር ስጋው ነው ቅድም ማሪኔት ያደረግነው። በመቀጠል አውጥቼዋለሁ። ስጋውን ልጠብሰው ነው አሁን። ትንሽ እሳት ለብ ነው ያደረኩትኝ፣ ብዙም አልበሰለም። ምክንያቱም ስጋው ቶሎ እንትን እንዳይል ማለት ነው፣ ለመጥበስ እንዲዘጋጅ ነው። ከዛም እንደዚህ በደንብ እናቁላለዋለን። በደንብ መዘጋጀት አለበት። በደንብ እናቁላለዋለን። ከዛ ሽንኩርቱንም ቲማቲሙንም ቀንሰን ነው ሩዙን የምንጨምረው ላዩ ላይ። እዚህ ጋር ሩዝ አዘጋጅቻለሁ። ሩዙን እናጥበዋለን ማለት ነው በደንብ። እዚህ ጋር እንጠብሰዋለን ማለት ነው። የቅድሙን ዶሮ ቀይ እስከሚሆን እንጠብሰዋለን። እዚህ ጋር እየተዘጋጀልን ሶሱ እንደምታዩት በዚህ መልኩ አሪፍ ተደርጎ ተጠብሷል። ሩዙን እያዘጋጀ ነው። አሁን ሩዙን ጨምሬዋለሁ ማለት ነው። ከዛ በደንብ እስከሚበስል እንጠብቃለን። በደንብ ማብሰል የለብንም። ከዛ በመቀጠል ካሮትን እንጨምራለን ማለት ነው። ከዛ እሳቱን በደንብ እንቀንሰዋለን፣ እንዳይሆን ሩዝ ስለሆነ ማማሰል የለብንም። ተደጋጋሚ መጥነናል ውሃ። አሁን እንከድነዋለን ማለት ነው በደንብ እስከሚበስል። እንደዚህ በምታዩት መልኩ እየደረሰልን ነው ማለት ነው። ጨውን ቀምሳለን። እየደረሰልን ነው። ከዛም በመቀጠል እሳት ከሰል አድርገን ትንሽዬ ዘይት እናደርግና እንደዚህ እንከድናለን ለአንድ 2 ደቂቃ። ከዛም እንደዚህ እናደርገውና እንከድነዋለን። አሁንም ለአንድ 5 ደቂቃ ማለት ነው። ውሃው እስኪመጥልን ድረስ እንጠቀመዋለን።